ሰላምና ጤና ለእናንተ ይሁን። የተወደዳችሁና የተከበራችሁ የኩራዝ ሚዲያ ቤተሰቦች የተመራረጡ የዕለቱ ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አብራችሁ ቆዩ። በቅድሚያም ዋና ዋና ጉዳዮቹን ነግራችኋለን። ያለ ፍቃድ ከትግራይ ውጪ ያሉ የቀድሞ የክልሉ አመራሮች ደሞዛቸው ታገደ። በኢትዮጵያ የጡረተኞች ዝቅተኛ ወርሃዊ ክፍያ ጭማሪ ተደረገ። ጠቅላይ ሚኒስትር አብይ አህመድ የዓለም አቀፍ የአቶሚክ ኃይል ኤጀንሲ ዋና ዳይሬክተር ማሪያኖ ግሮሲ ተቀብለው አነጋገሩ። በዝርዝር እንመለከተዋለን። ከውጭ ትራምፕ ቲክቶክን የሚገዙ የአሜሪካ ባለሀብቶች ማግኘታቸውን ገለጹ። እነዚህንና ሌሎች ዝርዝር ጉዳዮች ወደ እናንተ እናደርሳለን። አብራችሁን ቆዩ። በቅድሚያም ያለ ፍቃድ ከትግራይ ውጭ ያሉ የቀድሞ የክልሉ አመራሮች ደሞዝ ታገደ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ያለ ፍቃድ ከትግራይ ውጭ ያሉትን አመራሮች የደሞዝና የጥቅማ ጥቅም ክፍያ እንዲታገድ ትዕዛዝ አስተላለፉ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ሰኔ 19 ቀን 2017 ዓ.ም በጻፉት ደብዳቤ በተለያዩ ምክንያቶች ያለ ፍቃድ ከትግራይ ውጭ የሚገኙ የቀድሞ የክልሉ ባለስልጣናትን የደሞዝና ጥቅማ ጥቅም ክፍያ እንዲያቆም ትዕዛዝ ሰጥተዋል። ክፍያው የታገደው ከሰኔ 1 ቀን 2017 ዓ.ም ጀምሮ እንደሆነ በደብዳቤው መገለጹ ተዘግቧል። ወደ ሌላ መረጃ ስናልፍ የከተማው አስተዳደሩ ያስገነባውን ህንፃ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስረከበ። በኮሪደር ልማትና በእርጅና ምክንያት በፈረሰው ህንፃ ምትክ ያስገነባውን ሁለገብ ህንፃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በተገኙበት ማስረከቡ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገለጹ። ሁለገብ ህንፃው በአራዳ ክፍለ ከተማ ፒያሳ አካባቢ በተለምዶ መሐመድ ሙዚቃ ቤት የሚታወቀው የቤተ ክርስቲያኗ ይዞታ ላይ የተገነባ ህንፃም ነው ተብሏል። አስተዳደሩ በመደበው በጀት ደረጃውን በጠበቀ መልኩ በዛሬው ዕለት የተመረቀውን ህንፃ በአጭር ጊዜ ውስጥ ተገንብቶ መጠናቀቁን ከንቲባ አዳነች አቤቤ ተናግረዋል። ወደ ሌላ ዘገባ ስናልፍ በኢትዮጵያ የጡረተኛ ዝቅተኛ ወርሃዊ ክፍያ 4669 ብር ሊሆን ነው ተብሏል። ከቀጣይ ሐምሌ ወር ጀምሮ በሚጀመረው አዲስ ክፍያ ለዋና ጡረተኞቹ ከ1500 እስከ 2000 ብር ጭማሪ መደረጉንም ተሰምቷል። በዚህም መሰረት 3113 ብር የነበረው ዝቅተኛ የዋና ጡረተኛ ተከፋይ ወደ 4669 ብር ከፍ ብሏልም ተብሏል። እንደተዘገበውም በኢትዮጵያ ዋናና ተተኪ የግል ጡረታ ተከፋይ ብዛታቸው 20 ሺህ ይጠጋልም ተብሏል። ይህ በእንዲህ እያለ ተተኪ ጡረተኞችን የዋና ጡረተኛ ተከፋይ ግማሹ እንደሚያገኙም ይታወቃል። በሌላ መረጃ ኢትዮጵያ የኡጋዴን የተፈጥሮ ጋዝን ወደ ውጪ የመላክ እቅዷ በገንዘብ እጥረት ምክንያት ተሰረዘ። መንግስት ከኡጋዴን ተፋሰስ የተፈጥሮ ጋዝ በጅቡቲ በኩል በቧንቧ መስመር ወደ ውጪ የመላክ እቅዱ የገንዘብ እጥረት የትግበራ መጓተት በመጥቀስ በይፋ ሰርዞታል። በኢትዮጵያ ኢነርጂ አውትሉክ 2025 ላይ የተረጋገጠው ይህ ስረዛ በሀገራዊ የኢነርጂ ፖሊሲ ውስጥ ትልቅ ለውጥ የሚያሳይ ሲሆን ከውጭ የመላክ ፍላጎት ወደ ሀገር ውስጥ አጠቃቀም እየተሸጋገረ መሆኑንም ያመለክታል ሲል ሪፖርቱ ዘግቧል። አክለውም በውሃና ኢነርጂ ሚኒስቴር በኢትዮጵያ ኤሌክትሪክ ኃይልና በኢትዮጵያ ኤሌክትሪክ አገልግሎትና በነዳጅ ኢነርጂ ባለስልጣን በጋራ የተዘጋጀው የኢነርጂ አውትሉክ ፕሮጀክት ፋይናንስን በማግኘት ረገድ ያሉ ችግሮችና የፕሮጀክት ትግበራ መዘግየት መንግስት ፕሮጀክቱን ለመሰረዝ ውሳኔ ላይ እንዳደረሰውም ተገልጿል። ወደ ሌላ መረጃ ስናልፍ ጠቅላይ ሚኒስትር አብይ አህመድ የዓለም አቀፍ የአቶሚክ ኃይል ኤጀንሲ ዋና ዳይሬክተር ማሪያኖ ግሮሲ ተቀብለው አነጋገሩ። ጠቅላይ ሚኒስትር አብይ አህመድ የዓለም አቀፍ የአቶሚክ ኃይል ኤጀንሲ ዋና ዳይሬክተር ማሪያኖ ግሮሲ ተቀብለው አነጋግረዋል። ጠቅላይ ሚኒስትሩ አስመልክተው በማህበራዊ የትስስር ገጻቸው ላይ ባስተላለፉት መልእክት ዛሬ ጠዋት በሬይስ ኦፍ ሆፕ ጉባኤ ለመሳተፍ አዲስ አበባ ከመጡት የዓለም አቀፍ የአቶሚክ ኃይል ኤጀንሲ ዋና ዳይሬክተር ማሪያኖ ግሮሲ ጋር ተገናኝተናልም ብለዋል። የዓለም አቀፍ አቶሚክ ኃይል በኢትዮጵያ የሚያደርገው ድጋፍ በካንሰር ሕክምና እንክብካቤ፣ የእንስሳት ጤናና የጸጸ ፍላይ ዝንብ ማጥፊያ እንዲሁም
በኒውክሌር ኢንጂነሪንግ እና የቁጥጥር ማዕቀፎች ላይ ያተኮረ ነውም ተብሏል። ውይይታችን በመካሄድ ላይ ባሉ ድጋፎችና የወደፊት የትብብር እድሎችንም ያተኮረ ነውም ተብሏል። አሁን ደግሞ ወደ ውጭ መረጃዎች እናልፋለን። በሱዳን የወርቅ ማዕድን ቁፋሮ በደረሰው የመደርመስ አደጋ በትንሹ 50 ሰዎች መሞታቸው ታውቋል። የመደርመስ አደጋው በናይል ወንዝ ግዛት በሃይዋይድ በረሃ አካባቢ መፈጠሩን የሀገሪቱ ጋዜጣ ዘግቧል። አደጋው የማዕድኑ ማውጣት ስራ ላይ እየሰሩ በነበረው ሰዎች ላይ ከፍተኛ መጠን ያለው አሸዋና ድንጋይ በመውደቁ የደረሰ አደጋ መሆኑንም ገልጸዋል። ይህ በእንዲህ እያለ ከወራት በፊት ተመሳሳይ ቦታና ተመሳሳይ አደጋ ተከስቶ የአካል ጉዳት እንዳደረሰም ተዘግቧል። በሌላ መረጃ የኢራን ጠቅላይ መሪ አያቶላህ አሊ ኻሜኒ ትራምፕ ኢራን ላይ ምንም መፍጠር ስላልቻሉ የጥቃቱን ክሽፈት በግነት እየሸፋፈኑት ነው ሲሉ ገለጹ። የኢራኑ ጠቅላይ መሪ አያቶላህ አሊ ኻሜኒ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካ ወታደራዊ ጥቃት በኢራን የኒውክሌር ጣቢያዎች ላይ ያደረሰውን ውጤት አስመልክቶ በማጋነን የተናገሩት ሲሆን ሆኖም ግን ጥቃቱ ምንም አይነት ውጤት አላስገኘም ሲሉ ገልጸዋል። ጠቅላይ መሪው በይፋዊ የኤክስ ትስስር ገጻቸው ላይ ባስተላለፉት መልእክት የአሜሪካው ፕሬዝዳንት ባልተለመደ መልኩ በተለይ ኢራን ላይ ያደረሱትን ጥቃት ማጋነናቸውም አክለው ገልጸዋል። ኢራን ላይ ምንም ማድረግ አልቻሉምና ነገሮችን በማጋነንና እውነቱን በመደበቅ እየጣሩ ይገኛል ብለውም ገልጸዋል። ይህ በእንዲህ እያለ ፕሬዝዳንት ትራምፕ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ ላይ ወደ ኢራን ዘልቆ በመግባት የኒውክሌር አቅማቸውን አጥፍተናል ማለታቸው ይታወሳል። ወደ ሌላ ዘገባ ስናልፍ ትራምፕ ቲክቶክን የሚገዙ የአሜሪካ ባለሀብቶች ማግኘታቸውን ገለጹ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከፎክስ ዜና ጣቢያ ጋር ባደረጉት ቆይታ የአጫጭር ቪዲዮ ማጋሪያ የሆነውን ቲክቶክ የሚገዙ ባለሀብቶችን ማግኘታቸው አስታውቀዋል። የገዢዎች ማንነት ከ2 ሳምንት በኋላ ይፋ እንደሚያደርጉም ፕሬዝዳንቱ አክለው ገልጸዋል። ንግግሩ አሁን ላይ እየተደረገ መሆኑንና ከቻይና ፈቃድ እንደሚያስፈልግ የገለጹት ፕሬዝዳንት ትራምፕ የቻይናው ፕሬዝዳንት ሺ ጂንፒንግም ያደርጉታል ብዬ ተስፋ አደርጋለሁ ብለዋል። ይህ በእንዲህ እያለ ባለፈው ዓመት ባይትዳንስ የተሰኘው የቻይና ኩባንያ የቲክቶክን መተግበሪያ ለአሜሪካ ባለሀብት የማይሸጥ ከሆነ እንዲዘጋ መወሰኑን ይታወሳል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለሁለተኛ ጊዜ ወደ ስልጣን በመጡ ጊዜ ሊዘጋ የነበረውን ቲክቶክ በ3 ወር አራዝመው ለአሜሪካው ድርጅት እንዲሸጥ ጥሪ አቅርበው ነበር። ሆኖም አሁን ላይ ገዢ እንደተገኘና ንግግር ላይ መሆናቸውን የገለጹት ፕሬዝዳንቱ በሚቀጥሉት ሳምንታት የገዢዎችን ማንነት በይፋ እንደሚያስታውቁም ጠቅሰዋል። ፕሬዝዳንት ትራምፕ በቅርቡ ቲክቶክን ለተጨማሪ 90 ቀናት በሀገረ አሜሪካ እንዲሰራ መፍቀዳቸውንም የሚታወስ ነው። ይህ በእንዲህ እያለ በአሜሪካ ኢዳሆ ግዛት 2 የእሳት አደጋ ሰራተኞች በስራ ላይ ሳሉ መገደላቸውን ተገልጿል። በአሜሪካ ሰሜናዊ ምዕራብ ኢዳሆ ግዛት በሐይቅ ዳር በምትገኘው ካዮርዲ አለኒ አንድ ግለሰብ ሆን ብሎ ያስነሳውን የእሳት አደጋ ለማጥፋት የመጡ 2 የእሳት አደጋ ሰራተኞችን በተኩስ መግደሉንና አንድ የእሳት አደጋ ሰራተኛ ክፉኛ መቁሰሉን የአካባቢ ባለስልጣን አስታውቋል። የእሳት አደጋው ትላንት ከሰዓት የተከሰተ ሲሆን ወደ 20 ሄክታር መስፋፋቱንም ተገልጿል። ተጠርጣሪው እሳቱን ሆን ብሎ እንዳስነሳው የተገለጸ ሲሆን በቁጥጥር ስር ለማዋል ፖሊስ ባደረገው የተኩስ ልውውጥ በቁጥጥር ስር መዋሉ ተነግሯል። አክለውም እሳቱ ከጠፋ በኋላ በስፍራው በርካታ ሽጉጦች ማግኘታቸውንም ተናግረዋል። በዚህም ከ300 በላይ የህግ አስከባሪዎችና የኤፍቢአይ ወኪሎች ለአደጋው ምላሽ የሰጡ ሲሆን ፖሊስ አካባቢውን በሄሊኮፕተር እየፈተሸ መሆኑንም ተናግሯል። የተንቀሳቃሽ ምስሎች እንዳሳዩት ከሆነም በደን ከተሸፈኑ ኮረብታዎች ጭስ ሲወጣ አሳይቷልም ተብሏል። በርካታ አምቡላንስና ድንገተኛ አደጋ ተሽከርካሪዎችንም
ወደ ስፍራው በማቅናት ተጎጂዎችን ወደ ሆስፒታል ሲያደርሱም ታይተዋል ተብሏል። የጥቃቱ መንስኤ ገና እየተመረመረ ሲሆን ይህ ዜና እስከሚጠናቀርበት ሰዓት ድረስ ለተጠርጣሪው ግለሰብ ዝርዝር መረጃ አልተሰጠም። በመጨረሻ አሜሪካ ከኢራን ጋር ለንግግር ለመቀመጥ ተጨማሪ ጥቃት የመፈጸም ሀሳቧን መተው አለባት ሲሉ የአገሪቱ ሚኒስተር ተናገሩ። አሜሪካ ከኢራን ጋር የሚደረገው ዲፕሎማሲያዊ ውይይት እንዲቀጥል የምትፈልግ ከሆነ በቴህራን ላይ ተጨማሪ ጥቃቶችን የመፈጸም ሀሳብ መተው አለባት ሲሉ የኢራን ውጭ ጉዳይ ምክትል ሚኒስተር ለቢቢሲ ተናገሩ። ምክትል ሚኒስትሩ አክለውም የትራምፕ አስተዳደር ወደ ድርድር መመለስ እንደሚፈልግ በአደራዳሪዎቻቸው በኩል ለኢራን መግለጻቸውን አስታውቋል። ይሁን እንጂ እጅግ ወሳኝ ጥያቄ ሲሉ በጠቀሱ ንግግር በሚያካሂዱበት ወቅት የሚፈጽሙትን ተጨማሪ ጥቃቶችን በተመለከተ አቋማቸው ግልጽ አላደረጉም ሲሉም ተናግረዋል። ኢራን ለሰላማዊ ዓላማዎቿ ስትል ዩራኒየም የማበልጸግ እቅዷን በተመለከተ በአቋሟ የሚናገሩት ታኪት ራቫንቺ ቴህራን በድብቅ የኒውክሌር ቦምብ ለማዘጋጀት እየተንቀሳቀሰች ነው የሚሉ ክሶችንም ውድቅ አድርገዋል። አክለው እንደገለጹትም ከሆነ ደረጃዊ ውይይት ሊደረግበት ይችላል፣ አቅሙም ውይይት ሊደረግበት ይችላል። ነገር ግን ማበልጸግ የለባችሁም፣ የማበልጸግ ደረጃችሁም ዜሮ መሆን አለበትና በዚህ ካልተስማማችሁ ግን እናፈነዳችኋለን ብሎ መናገር የጫካ ሕግ ነው ሲሉ የውጭ ጉዳይ ምክትል ሚኒስትሩ ተናግረዋል። የኢራኑ ምክትል የውጭ ጉዳይ ሚኒስተር በአሁኑ ወቅት በውይይት ላይ እየተሳተፍን እያለ የጥቃቱ ድርጊትን በድጋሚ ልናይ እንችላለን ወይ የሚለውን ጥያቄ መልስ እንፈልጋለን ያሉ ሲሆን አሜሪካ በዚህ በጣም አስፈላጊ ጉዳይ ላይ በጣም ግልጽ መሆን አለባትም ብለዋል። እንዲሁም ለእንዲሁ አይነት ውይይት አስፈላጊ መተማመን ለማምጣት ምን ሊያቀርቡልን እንደሚችሉ በግልጽ መናገር አለባቸውም ተብለዋል። የተወደዳችሁና የተከበራችሁ የኩራዝ ሚዲያ ቤተሰቦች ዜናዎቻችን አደረስን። እንደዚህ አይነት መሰል ዜናዎች እንዲደርሳችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላም።